ተመስጦ። አቤቱ በቁጣህ አትቅጸፈኝ፣ በመዓትህም አትገሥጸኝ። ድውይ ነኝና አቤቱ ማረኝ፣ አጥንቶቼም ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች፣ አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴም ደክም ያለው ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጡ እንባ የተነሣ ታወከች፣ ከጠላቶቼ ሁሉ የተነሣ አረጀው። ዓመፃን የምታደርጉ ሁሉ ከኔ ራቁ፣ እግዚአብሔር የለቅሶዬን ቃል ሰምቶአልና። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግ የሚጎሳቆሉ፣ ወደ ኋላቸውም ይመለሱ፣ በፍጥነትም ይፈሩ። ሃሌሉያ። በቁጣህም አትቅሰፈኝ ሲል ይህ መዝሙር በሚገባ ከሚታወቁት የነዛ መዝሙራት መካከል አንዱ ነው። ቤተ ክርስቲያን ለዚህ መዝሙር የተለየ ትኩረት ስለምትሰጠው በነግ ጸሎቶቿ፣ በኩለ ሌሊት ጸሎቶቿና መነኮሳት በሚጸልዩት የምንኩስና ጸሎት ውስጥ አካተዋለች። በዚህ መዝሙር መጀመሪያ ላይ ዳዊት እንዲህ ነው ያለው፣ አቤቱ በቁጣ አትቅጸፈኝ፣ በመዓትህም አትገሥጸኝ ይላል። ዳዊት እዚህ ላይ ኃጢአቱን ተናዟል። ቁጣና መቅሰፍት በሚገባውም ሰው መሆኑንም ተናዟል። ይሁን እንጂ ይህ በፍጥነት እንዳይከናወንበት ጠይቋል። እርሱ ለእግዚአብሔር አቤቱ በቁጣ አትቅጸፈኝ ነው ያለው። እርሱ ይህን ያለው ደካማ ሰው ስለሆነና የእግዚአብሔርን ቁጣ ለመሸከም ስለማይችል ነው። ጌታዬ ሆይ በቁጣ የምትገሥጸኝ ከሆነ ልታጠፋኝም ሆነ ላትጠብቀኝ ትችላለህና የሚለው። ከዚህም ጋር ተመሳሳይ የሆነን አገላለጽ በነቢዩ ኤርምያስ ተናግሯል። አቤቱ ቅጣኝ፣ ነገር ግን እንዳታዋረደኝ፣ በመጠን ይሁን እንጂ በቁጣ ይሁን ይላል። ኤርምያስ ምዕራፍ 10 ከቁጥር 24። እርሱ ከቁጣ ለማምለጥ ምንም አይነት ምክንያት አላቀረበም። ይልቁንም አቤቱ በቁጣ አትቅጸፈኝ ነው ያለው። ምክንያቱም በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው። ዕብራውያን ምዕራፍ 10 ከቁጥር 31። እግዚአብሔር በሕዝቡ ኃጢአት እጅግ በተቆጣ ጊዜ ዓለምን በውሃ አስጥሟት ነበር። ከዚህ በኋላ በርኅራኄ ተመልሶ ለሕዝቡ ሲያዝንላቸው በምድር ላይ ያለውን ሥጋ ለባሽ ሁሉ እንደማያጠፋ ምልክት ሰጥቷቸዋል። ዘፍጥረት ምዕራፍ 9 ቁጥር 15 ላይ እንደተጻፈ እግዚአብሔር በፈርዖን ላይ በተቆጣ ጊዜ እርሱንና ሰራዊቱን በቀይ ባህር ውስጥ አስጥሟቸዋል። እግዚአብሔር አምላክ በቆሬ በዳታንና በአቤሮን ላይ ቁጣው በነደደች ጊዜ ምድር ተከፍታ እንድትውጣቸው አድርጓል። ዘኍልቍ ምዕራፍ 16 ቁጥር 32። እኛም በየዕለቱ ኃጢአትን እንሰራለን። ምናልባትም የእኛ ኃጢአት የእነዚህን ሰዎች ኃጢአት ሊመስል ይችላል። በዚህ ጊዜ አቤቱ በቁጣ አትቅጸፈኝ እያልን ወደ እርሱ እንጮኻለን። ጌታ ሆይ አንተ በቁጣ ብትፋረድም ማን ሊያድነን ይችላል? በአብይ ጾም ውስጥ ወደ እግዚአብሔር ስንጸልይ እንዲህ እያልን እንጸልያለን። አቤቱ ጌታ ሆይ በእውነቱ አንተ ብትፋረደን ምንም አይነት በቂ ምክንያት ልናገኝ አንችልም። ስለሆነም ነቢዩ ዳዊት እግዚአብሔርን አቤቱ በቁጣ አትቅጸፈኝ አለው። ቁጣ የራሱ በረከት ስላለው ከእርሱ መጠበቅም እንችላለን። አቤቱ ጌታ ሆይ ይህ ይሁን እንጂ አንተ በቁጣ አትቅጸፈኝ፣ በመዓትህም አትገሥጸኝ። መድኃኒታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጴጥሮስን በገሠጸበት አስደናቂ ተግሣጽም አለ። እርሱ ጌታውን በመካድ ሲምልና ሲገዘትም ነበር። ሰውየውን አላውቀውም እንዳላለ የማቴዎስ ወንጌል ምዕራፍ 26 ቁጥር 72 በማለትም ተናግሮ ነበር። ይሁን እንጂ ጌታ እርሱን የገሠጸው ለስለስ አድርጎና በእርጋታ ነበር እንጂ በቁጣና በሚነድ ቅሬታ አልነበረም። በመሆኑም ከዚያ በኋላ እንዲህ ብሎታል፣ የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? ግልገሎቼን አሰማራ፣ ጠቦቶቼንም ጠብቅ፣ በጎቼንም አሰማራ። ኢየሱስ ክርስቶስ ይህን ጥያቄ ለጴጥሮስ ያቀረበለት 3 ጊዜ ነበር። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17፣
አምላካችን ጴጥሮስን ስለ ክህደቱና ስለ ኃጢአቱ በአደባባይ አልወቀሰውም፣ አልጎዳውም፣ አላሳፈረውም። እግዚአብሔር የሰዎችን ስሜት አያቆስልም፣ ልቦናቸውንም አይጎዳም። በጣም አስፈላጊ ካልሆነ በስተቀር እርሱ የታመመውን ሰው ባለው እንክብካቤ ሁሉ እንደሚያድን ሐኪም ነው እንጂ በቅሬታ ወይም በማመናጨቅ እንደሚያክም ሐኪምም አይደለም። እግዚአብሔር ሰዎችን ስለ ብዙ ኃጢአቶቻቸው አይቀስፍም። ለምሳሌ የአባቶች ሁሉ አባት የሆነው አብርሃም ሚስቱ ሳራን እህቴ ናት ስላለ የጌራራ ንጉሥ የሆነው አቢሜሌክ ለራሱ ወስዷት ነበር። ዘፍጥረት 20 ቁጥር 2 ላይ እርሱ ከእግዚአብሔር የተቀበለው መቅሰፍት ምንድን ነው? እግዚአብሔር የተቆጣው አቢሜሌክን እንጂ አብርሃምን አልነበረም። በእርግጥ ግን አብርሃም ከአቢሜሌክ እንዲህ የሚል ቁጣን ተቀብሏል። ይህ ያደረክብን ምንድን ነው? ምንስ ክፉ ሰራውብህ? በእኔና በመንግሥቴ ላይ ትልቅ ኃጢአትን አውርደሃልና በማይገባ ሥራ በእኔ ሠራህብኝ ይላል ዘፍጥረት ምዕራፍ 20 ቁጥር 9። ይሁን እንጂ እግዚአብሔር እርሱን ምንም አላለውም፣ የተቀበለው በቂው ነበርና። ቁጣውን የሚያበዛ ወይም የሚጨምረው የሰው ልጅ ብቻ ነው። አንድ ጠቢብ ሰው ቁጣን የሚጨምር ሰው ራሱን ያጠፋል በማለት ተናግሯል። እንዲህ አይነቱ ሰው ባልንጀሮቹን ያጣል። በተግባራዊ ሕይወት ውስጥም የሚሆነው ይህ ነውና፣ ጌታ ሆይ አንተ ጴጥሮስን እንደገሰጽከው እኔን ገስጸኝ እንጂ በቁጣህ አትቅሰፈኝ። ጉዳዩ ቁጣ የሚያስፈልገው ቢሆንም እንኳን ቁጣ እስከ ዘላለም ድረስ የሚዘልቅ አይሆን። እኛ ወደ እግዚአብሔር ስንጸልይ ቁጣህን ከእኛ ዘንድ አርቅልን ብለን እንጸልያለን። ዳዊት ጸሎቱን በመከተል በመዓትህ አትገስጸኝም ብሏል። አቤቱ ጌታ ሆይ አንተ ገስጸኝ። አባት ልጁን ይገስጽ የለምን? ተግሳጽህን የማይቀበሉ ዲቃሎችም እንጂ ልጆች አይደሉም። ዕብራውያን ምዕራፍ 12 ከቁጥር 8። ተግሳጽ ለእኔ ጥቅም ስለሚሰጠኝና ለእኔ ስለሚገባኝ ገስጸኝ። የሠራሁት ሥራ በትክክል ተግሳጽና ከዚያም በላይ የሆነ ነገር ስለሚገባ ገስጸኝ። ይሁን እንጂ በሚነድ መዓትህ አትገስጸኝ። አንተን ልቀበለው በምችለው መጠን ገስጸኝ። ጌታ ሆይ የአንተን ተግሳጽ በምስጋና እቀበላለሁ። ድውይ ነኝና አቤቱ ማረኝ። ማረኝ ማረን የሚለውን ቃል በቤተ ክርስቲያን በጸሎቶቿ ውስጥ ተደጋግሞ የሚገለጽ ቃል ነው። በቤተ ክርስቲያን ውስጥ ማረን የሚለው ቃል የማይገለጽበት ምንም አይነት ጸሎት የለም። ኪርያላይሶን ብለን ስንጸልይ ብዙ ጊዜ እንደጋግመዋለን። አቤቱ ጌታ ሆይ እኔ ደካማ ነኝና ምሕረትህ በእኔ ላይ ትሁን። የአንተ ልብ ሰፊ ስለሆነ አይነቱ ምንም ይሁን ምን ማንኛውንም ኃጢአት መታገስ ይቻላል። እግዚአብሔር ሆይ አንተ ማረኝ። አንተ ካልማርከኝ በስተቀር ማንም ሊምረኝ አይችልም። የአንተ ልብ በእኔ ላይ ከተዘጋ ሌላ ልብ ላገኝ አልችልምና የአንተ ምሕረት ኃጢአቶቼ እንዳይገለጡ የምደበቅበት መሸሸጊያዬ ነው። የአንተ ምሕረት ነፃ የመውጣቴ መሠረት ነው። የአንተ ምሕረት የድህነት መሠረት ነው። እግዚአብሔር ሆይ ምሕረትህ በእኔ ላይ ትሁን ማለት ኃጢአቶቼ በልጅህ በኢየሱስ ክርስቶስ ራስ ላይ ይሁኑ ማለት ነው። ለእኔ ታላቅ መሥዋዕት የሆነው ይህ መድኃኒቴ እነዚህ ኃጢአቶቼን በከበረ ደሙ ያጥባቸዋልና። ዳዊት ከድህነት አስቀድሞ አቤቱ ማረኝ ካለ ይህ ድህነት እንደሚመጣ ታላቅ ተስፋ ነበረው ማለት ነው። ድህነት ከተፈጸመ በኋላ ላለ ለእኛ ደግሞ ይህ ተስፋ እጅግ ታላቅ ተስፋ አለው ማለት ነው። ስለሆነም ጌታዬ ሆይ ስለ እርሱ ስትል ደምን ካፈሰስክላቸው ሰዎች መካከል እንደ አንዱ አድርገህ ቁጠረኝ። የዳዊት ልጅ ሆይ ማረኝ።